ወገኖቼ እውነተኛ ተስፋ አለን። እንባችን ይታበሳል። እውነተኛ ተስፋ አለን። ሳቃችን ይመለሳል። እውነተኛ ተስፋ አለን። ሐዘናችን በደስታ ይለወጣል። እውነተኛ ተስፋ አለን። መራራ የሆነው ነገራችን ከእግዚአብሔር ጋር ከሆን ይጣፍጣል። እግዚአብሔር እኮ አሳይቶናል። ከመራራ ውስጥ ጣፋጭ አውጥቷል፣ ጥፍጥ አውጥቷል። ወገኖቼ እሱ ጋር መጥቶ ያልተለወጠ ማን ነው? ቀርቦት ጭምት ያልሆነ ማን ነው? ጋንጃ መሺው፣ ኪስ አውላቂው፣ ሟች ያልሆነ ወገኖቼ መራራ ነን አትበሉ። እግዚአብሔር ጣፋጭ የሚያደርግበት ዘመን አለ። ስለ ዛሬ መራርነታችሁ ተበሳይታችሁ ጀርባ አትስጡ። ጌታችን መናኛውን ጣፋጭ ያደርገዋል። ግድ የላችሁ። ተስፋችን እኮ ይሄ ነው። እስራኤል በበረሃ ሲጓዙ ላስታውሳችሁ፣ መጀመሪያ የገጠማቸው ማራ የሚባል መራራ ውሃ ነበረ። መራራውን ውሃ ተጎንጭተው ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች የከበቧት ኤሊም የምትባል ጣፋጭ ውሃ ለመጎንጨት በቁ። ምን ስላሉ? ጥቂት ፈቀቅ ብለው ስላሉ። ጥቂት ጸልዩ፣ ጥቂት በሃይማኖታችሁ ጽኑ፣ ጥቂት ተጋደሉ፣ ጥቂት አገልግሉ፣ ጥቂት ሱባኤ ያዙ፣ ጥቂት አብራችሁት ሂዱ፣ ጥቂት አብራችሁት ተጓዙ። ጣፋጩን ታገኙታላችሁ። በመራራው ተመራችሁ አትቅሩ። ወገኖቼ ያቺን ኑሃሚን ስላስታውሳችሁ ኑሃሚን አትበሉኝ ማራ በሉኝ ያለችው ሴት እኮ ማራ ከሆነችው ከዚህ ሴት ጋር የመጣችው ያቺን ኑሃሚን ተከትላ የመጣችው ሩትን ተመልክቷት እንዴት ጣፋጭ ሆና የክርስቶስ አያት ለመሆን እንደበቃችሁ ይዋል። መራራ የሆነባችሁ ግድ የላችሁም፣ ታገሱና አምላካችሁ የሚሰራው ሥራ እዩታ። ይቀየራል፣ ጣፋጭ ያረጋል። ዝም ብዬ እየደሰኮርኩ አይደለም፣ እየነገርኳችሁ ያለሁት እውነት ነው። አዎ ሕማሙን ወደ መድኃኒትነት ወደ ፈውስ ቀየረው። እሱ ታመመና እኛን አዳነን። እሱ ቆሰለና እኛን ፈወሰን። እሱ አለቀሰና እኛን አበሰን። እሱ ወደ መቃብር ገባና እኛን ወደ ገነት ወሰደን። ደስታ ማለት እኮ ይሄ ነው። የእግዚአብሔር ሰዎች እንደዚህ ነው የሚሆኑት፣ እንደዚህ ነው የሚኖሩት። አያችሁ፣ መጀመሪያ መናኛውን ከዛ ጣፋጩን ያልኳችሁ ለዚህ ነው። በቃና ዘገሊላ በቀራንዮም መጀመሪያ መናኛውን ከዚያስ ጣፋጭ